እንግዲህ ፕሮግራማችን መጥፎ ዜና ይባላል። አንድ ሰው በስልክ ደውሎ የሚያስቅ መጥፎ ዜና ይናገራል። የበለጠ የሳቀው ሰው በሳቅ መለኪያ ተለክቶ አሸናፊው ይለያል ማለት ነው። በጨዋ ደንብ ከኦል ዴፍ ዩቲዩብ ቻናል የተኮረጀ ነው። ወሬ ያበዛው። አሁን ወደ መጥፎ ዜና። ምኑን ሰጠሽ ናንው ማራለሽ ማራለሽ። ሄሎ አቤት። ሰላም በረከት። አዎ እንዴት ነህ? አለን። ሰላም ነው። አስታወስከኝ? አላስታወስኩሽም። በቀደም እንደውም እዛ ቦታ የት አላስታወስኩሽም እያልከኝ ነው? ይቅርታ በጣም ስልኬን ቀይሬ አሁን ስም ያወጣልኝ። ሁላችሁም ወንዶች የምትጠቀሙት ላይ ነው። የማይገባኝ ይመስላል። በቀደም ክለብ ውስጥ እንደው ስፋት ስትዝለገለገ አላገኘው ግን አግኝተሽኝ ሊሆን ይችላል። እና ታዲያ ምን አባ እንዳላወቀ ያደርጋል? ማድር ነኝ። ሳቢ ማዲ እንዴት ነሽ? ምንድነው በሰዓት አናግረኝ እንጂ። ማዲዬ እንዴት ነሽ? ሰላም ነው አለው እግዚአብሔር ይመስገን። ናፍቀኝ ነበር የደወልኩት። አዎ እኔ ራሱ ስትናፍቅኝ አሁን እያለቀስኩ ነበር። ስማማ በእናትህ ነገር ልንገር። የአፍንጫዬ ፀጉር ማለት ነው ይላል። ምን ይላል የአፍንጫዬ ፀጉር? ስልሽ ያን ያህል ባታረዝሚ አሪፍ ነበር። እንትን እኮ አልኩት አስዶሽኩት ግን ለውጥ የለውም። ባለፈው እኔ የአፍንጫዬ ፀጉር በጣም ሲረዝም እንዳደረኩት ታውቂያለሽ? እናረክ ደረቴ ላይ መብራት ለማብራት እንትን ቶርች ይሄ መብራት ቋጠርኩበት። ነበር እንትን ነበርክ እንዴ? የት? እስር ቤት ነበር። እስር ቤት ምን ነው? አይ ለምን እንትን ቂጥ ዘንባጣው ነው ብዬ ነው። ቂጥ ዘንባጣ ነው። ሄሎ ምንድን ነው? መጥፎ ትዝታ አስታውሰሽ ነበርክ ማለት ነው? እስር ቤት እያለ ዘፈን ዝፈንልኝ። አትወደኝ ማለት ነው እንዴ አንተ? ለምን ደው አቴንሽን ማሰጠኝ? አናግረኝ እንጂ ለምን መልስ ማሰጠኝ? ሄሎ ሄሎ እንዴት ነሽ ማዲ? ሰላም ነው። ሰላም ነሽ ወይ? አለን ደህና ነሽ? አላስታወሽኝም አይደለ? አላስታወስኩም። አይ ያሁላ መንገዳችን ይረሳል። ያሁላ መንገዳችን የትኛው መንገድ? አብረን ተሰደን ነበረ የዛሬ 2 ዓመት። የት ነው የተሰደደ? የዛሬ 2 ዓመት በሊቢያ በኩል ልንወጣ አልሞከርንም? ተሳስተን እንዴ? አስታወሽኝ? አሚር ነኝ። አሚር አላስታወስኩም አባ። አሚር እንደውም መንገድ ላይ ደላሎቹ አንድ እግሬን ቆረጡት ካስታወሽ። ላን መስዬ ትዝ አልኩሽ? አላስታወስኩም። ገድ ስል አንገትሽን ይዤ ሲሄድ በቃ አይ ገባው እኮ ደቡብ አፍሪካ። ካርድ ላክልኛ። ደቡብ አፍሪካ ገብቼ አሁን ቀበቶ መነገድ ጀመርኩ። ይኸውልሽ አሁን መጥፎ ዜና አለኝ። ምንድነው? ትዝ ይልሽ እንደሆነ ቀኝ እግሬን ተወጂው ነበር። እሺ አስታወሽ ያንን ቀኝ እግሬን? ከዛ በዛው በኩል ስንሄድ እዛ አንዳሸዋ ላይ ዋክበት የሚባለው መንገድ ላይ ደላሎቹ ቆረጡት አይደለ? አሁን አንድ ስደተኛ በዛው በኩል የመጣ ምን ይለኛል? እንደዛው እንዳማረበት ከነወዙ አሸዋ ውስጥ ነው መተህ መውሰድ ትችላለህ አለኝ። አሁን መጥፎ ዜናው ምን መሰለሽ? በስብሷል እግሩ። ይሄ ነው መጥፎ ዜናው። ቻው ይቆጥርብኛል። ቀበቶ ንግድን ያልገባ የለውም። ቻው
ሰላም ነው አለን። የቶማስ ስልክ ነው? አዎ። ቶማስ ልጅህ በጣም አስቸግሯል እና አሁን ወደ እስር ቤት ይዘነው እየሄድን ነው። ልጅህን ወደ እስር ቤት ይዘነው እየሄድን ነው። የትኛው ነው? እኔ አላቅልም። ይኸውልህ ምን መሰለህ ልጅ ስሙ ዘሪሁን ነው እንደዚህ ያደረገው። ኧረ እኔ ዘሪሁን መሰለህ ይኸውልህ አትካዳው፣ ልጅን አትካዳው። ይኸውልህ ዘሪሁን ዛሬ ጠዋት ሆስፒታል የላይፍ ሰፖርት የተሰካበትን ሶኬት ነቅሎ ቻርጅ ሊሰካ ሞክሮ የተፈጠረው ችግር እንዳይመስልህ የስንት ሰው ሳምባ ነው እዚህ እንትን ላይ ያለው? የስንት ሰው ሳምባ ችግር ውስጥ የከተተው እና የልጄ ስልክ ከሰው ህይወት አይበልጥም እያልክ ነው ቶማስ። ቀልድ አይደለም የያዝነው እዚህ ጋር። ይኸውልህ ቶማስ ይሄ ብቻ አይደለም ያሰርከው። ከዚህ አባረሪያው ወደ ፕሮስቴቲክ ክፍል ሄዶ እየታተመ ያለ ቂጥ ነው የነቀለው። ይሄ ቂጥ ይሸጣል፣ እንሸጠዋለን እኛ። ምናልባት እሱ ለፍቅረኛው ሊሰጥ አስቦ ቢሆንስ? ቀልድ አይደለም የያዝነው ቶማስ። ይሄ ብቻ አይደለም ያደረገው። ከእንትን ሄዶ ዴንቲስት ክፍል ሄዶ ይሄ መቦርቦሪያውን አነሳና ድሪል ነገር ሰጣቸው። አሁን ጥርሱ የለም ፔሸንት የተሻለ እኮ ነው የሰጣቸው። ታዲያ እና ልጅ ወደ ጣቢያ እየሄደ ነው። መታ ያው እናንተ ከተነጋገርን ይሄን የምለው የሆነች ነገር ሰተኸኝ መልስልሃለሁ። ያው ልጅህ ነው እንግዲህ እኔ አልጨክንበትም። ባለጌ ምንድነው የምሰጥህ? ይኸውልህ ካልሰጠኸኝ ግን ይሄዳታል ብልግና መልሶ እኛ ሆስፒታል ላይ መጣው መልሶ ቂጡ እንትን ብለው ተው አላለኝ ልል ያሰብኩት አንሳው። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ዮንዚማ ይቅርታ ድምፅ ሄሎ ሽንት ቤት ውሃና ፍሳሽ ነበር የምንደውለው። እሺ መጥፎ ዜና አለ። እሺ ስልክ ጥሪ የደረሰን ከጎረቤታችሁ ነው። አወቀው? ጎረቤታችሁ አወቀው? ቀጥል። ምንድነው የተፈጠረው? እንደሚሉት ከሆነ ሽንት ቤታችሁ ሞልቷል ብለው ነበር። ሞልቷል ግን ከመጠጥነው ለቀኑ። እኛ ምን አሰብን? እንዴት ሊሞላ ቻለ ብለን ከፍተኛ ምርምር ቢሮአችን ውስጥ እያደረገን ነበር። ከዛ ችግሩ ከሽንት ቤቱ ትቦ ምንም ከቂጦት ነው እና ነገ ጎማውን ይዘን መተን ከዛው ካፋፉ ላይ እንትን አለው መቀነሻ ያለው ከሰፊው ወደ ልክ እንደ ኢርፎን ታውቃላ፣ ከአይፎን ወደ ሳምሰንግ መቀየሪያ እንደሱ አይነት ፕላግ አለች። ቂጡ ሰካ አድርገን አንድ አፍታ መጠጥ አድርገን ያለውን ሰገራ እንድናጥቦሎት ነበረ። ምክንያቱም እኛ ከሰው መቀበል አልቻልንም። እኔ አሁን ሳዋራውላ እንዴት እንደሆነ ባላውቅም በስልኩ ሽታው አፍንጫዬ ላይ ነው ያለው። እሺ በወር 4 ስንት ነው? አንተ ያ ነገር ቀጥተኛው መጠጣ በወር 4 ስንት እንደሆነ እንደራደራ። እንግዲህ እንደ መፍትሄ ከሆነ እኔ እንደዚህ ብትነግሩኝ እኔ በየሁለት ቀኑ አልከፍል። እኔ እኮ ወጪ ነው የሆነብኝ። እኔ ወይ ደፈ እንዴ ይቻላል፣ እንደዛ ይቻላል። ውድ ነው ልትለኝ ነው መቼ? ስንት ነው? እሺ እሱ ስንት ነው? እሺ እኛ ለጤናችን ስንል በነፃ እንሰራለን። ሰብስክራይብ አድርጉ አሁን